ሰላም ዩቲዩብ ቤተሰቦቼ እንዴት ናችሁ? ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ። ለቤተሰቡ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳዘነጉ። ቀዳሚ ወዳረግነው ቪዲዮ አለፍን። ወደ መጀመሪያው ቪዲዮ። በአካባቢው ላይ የጸጥታ አካላቶች ባይኖሩ ኖሮ በመንሱር ጀማል ላይ በዛሬው ዕለት ጥቃት ሊደርስበት ይችል ነበር ሲሉ ቦታው ላይ የነበሩ ሰዎች በቪዲዮ ማስረጃ ጭምር ልከውልኛል። የፊንቴክ ኢንቨስትመንት ግሩፖች አርቲስቶችን ጨምሮ የመኪና አስመጪና ላኪዎች ህብረተሰቡን በ950 ሺህ ብር ብቻ የመኪና ባለቤት እናደርጋለን በማለት ቅድመ ክፍያ ከተቀበሉ በኋላ መኪና አልደረሰንም በማለት ህብረተሰቡ ሰልፍ ወጥቶባቸው ነበር። አርቲስቶቹን በቁጥጥር ስር ውለዋል። ትኩስ ነገር ሚዲያ በዚህ መልኩ ለኛ ዘግቦናል። እስቲ ቪዲዮውን እንመልከት። አርቲስቶቹ እነማን ናቸው? የግል ባለሀብቶች ውስጥ እነማንን ይጨምራል? እነዚህን ሁሉ አጠናክሮ አድርሶናል። ወደ ቪዲዮ አለፍን። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውዴት ቤተሰቦቼ እንደምናችሁ እንደምንከረማችሁ። በእንደዚህ አይነት መንገድ እንግዲህ መጥቻ አላቅም። የሆነ በጣም አስቸኳይ የሆነ ነገር ስለመጣ ይሄን ነገር ደግሞ እንደ ደስታም ስለሆነ ሰዎች ሁላችሁም በዚህ አጋጣሚ ይሄን ተመልክታችሁ ላልሰሙት እንድትሰሙ ለማድረግ ነው ይሄን ነገር ያቀርብኩላችሁ ማለት ነው። እንደ ሰበር አድርጋችሁ ሰዱት። ምክንያቱም በጣም በብዙ ጊዜ ለረጅም ጊዜ በጣም ብዙ ሰዎች ተበድለው ነበር በሀገራችን በኢትዮጵያ ውስጥ በአዲስ አበባ በተለይ ማለት ነው። ይሄም ምንድነው እንግዲህ ኤሌክትሪክ መኪና እናመጣላችኋለን፣ ይሄን ነገር እናደርግላችኋለን እያሉ የሚያጭበረብሩ በጣም ብዙ ሰዎች እንደበዙና በጣም ብዙ ቤተሰብ እንግዲህ ህይወት እንደተበላሸ፣ ትዳር እንደፈረሰ፣ ሞት ሁሉ እንዳለ በብዙ አይነት ሚዲያዎች እንግዲህ ስንገልጽ የቆየነውን ነገር ሰሞኑን እንግዲህ በአንድ ጉዳይ ላይ መንግስት የራሱ የሆነ ልባት ሊያደርግ ወደ ስራ ጀምሯል ማለት ነው። ይሄም ምንድነው ፊንቴክ የተባለ አንድ ድርጅት እንግዲህ በተለያዩ አይነት ስሞች ነው የሚመጣው፣ ግን በፊንቴክ በተባለው ውስጥ መኪናዎች ከውጭ እናመጣላችኋለን፣ ግማሽ እናንተ ትከፍላላችሁ፣ ግማሽ ደግሞ እኛ አድርገን መኪናውን አምጠን አስረክበናችሁ በባንክ እናገናኝላችኋለን እያሉ የተለያዩ አይነት እንግዲህ ዘዴዎች ተጠቅመው ከሰው ገንዘብ ከወሰዱ በኋላ የተሰወሩ ወይም ምንም ነገር ማድረግ ያልቻሉና ዝም ያሉ አካላት ጉልበት ስላላቸው የተለያየ አይነት ቦታ ላይ የተለያየ አይነት ቁልፍ የሆኑ ሰዎች ስላሏቸው እስካሁን ህብረተሰቡን ሲያገላቱ ነበር ማለት ነው። በሺ የሚቆጠሩ ሰዎች ናቸው። በጣም በሚገርም ሁኔታ ወደ 600 ሚሊዮን ብር እንግዲህ ጠፍቷል ተብሎ ነበር። ነገር ግን ይሄ ነገር ገና ያልወጣና ወደ ቢሊዮንም ሊሆን የሚችል ብር ነው እንግዲህ የተዘረፈው ተብሎ ነው የሚጠበቀው ማለት ነው። በዚህ ውስጥ እንግዲህ በጣም በሚገርም ሁኔታ የተለያዩ አይነት አርቲስቶች ስማቸው ከዚህ በፊትም በሌሎች ሶሻል ሚዲያ ላይ የሚታወቁ የሶሻል ሚዲያ አራማጆች ሆነው ነው እንግዲህ ይሄን ነገር ሲሰሩ የነበረው ማለት ነው። አሁን ግን ንብረታቸው በአጠቃላይ እንዲታገድና ይሄ ኬዝ ሲሪየስ ሆኖ ወደ ህግ ቀርቦ ክትትል ላይ እንዲሆን ተብሏል ማለት ነው። ይህ በጣም ትልቅና በጣም ትልቅ የሆነ ዜና ስለሆነ ነው የማቀርብላችሁ ማለት ነው። ሙሉ ዲቴሉን ደግሞ አንድ የሆነ ወንድማችን ከዚህ በፊት ብዙ ጊዜ አቀርበዋል፣ ታውቁታላችሁ፣ በርሲሳ የሚባል ዲቴሉን ከማስረጃው ይዞ ቀርቦናል። እስቲ እናዳምጠው። በእውነት በጣም የሚገርም ነገር ስለሆነ ነው ያቀርብኩላችሁ። ወደ ፕሮግራም እንመልከት። ኦኬ፣ ይሄ ምን ይላል? አንብቡልኝ እስቲ። ሰራዊት ፍቅሬ መልቲሚዲያ፣ ሰራዊት ፍቅሬ ምህርካን፣ ፊንቴክ ኢንቨስትመንት፣ ዳንኤል ዮሐንስ ኢየሱስ፣ ግርማይ ገብረ ሚካኤል ይደጎ፣ አሰግድ ኢያሱ ለበሶ፣ አብርሃም ግዛው ኢንተርቴይንመንት፣ አብርሃም ግዛው ራሱ፣ አባይ ቲቪ፣ ናሁ ቲቪ፣ ሪፖርተር ጋዜጣ፣ ይገረም ደጀኔ አስቴር፣ ዳንኤል ተገኝ፣ ሰለሞን ቦጋለ ገዳ፣ ካሊድ ናሲር፣ መንሱር ጀማል የተጠቀሱ ሰዎች ማቀረ፣ አምባሳደር ዲና ሙፍቲ እሳቸው ያለመከሰስ መብት አላቸው። ምን ብያችሁ ነበር ከዚህ በፊት? ይሄ ፎቶ ሳይሆን ጊዜው ሲደርስ ማስረጃ ነው ብያችሁ ነበር። ይሄው ጊዜው ደረሰ። እንግዲህ እነዚህ ሰዎች እነ ሰራዊት ፍቅሬ፣ እነ ሰለሞን ቦጋለ፣ እነ ዳንኤል ተገኝ፣ ይገረም ደጀኔ፣ ካሊድ ናስር፣ መንሱር ጀማል ያላቸውን ዕውቅና ተጠቅመው ፊንቴክ ኢንቨስትመንት ለተባለው ድርጅት ብራችሁን ስጡና መኪና ያስመጣላችኋል ብለው ያስበሉን ሰዎች ናቸው። ግርማይ ገብረ ሚካኤል ይደጎ ከዚህ በፊት የአስክሉከን ትሬዲንግ ባለቤት የነበረ የደቡብ አፍሪካ የዓለም ዋንጫ ላይ ደቡብ አፍሪካ ይዣችሁ ሄዳለሁ ብሎ ብር ሰብስቦ የጠፋና በኢንተርፖል
ወደ ሀገር ውስጥ እንዲገባና እንዲታሰር የተደረገ ዳንኤል ዮሐንስ ኢየሱስ ከዚህ በፊት የሄሎ ታክሲ ዳንኤል እንትን አመጣላችኋለሁ ብሎ ታክሲ ያስመጣላችኋለሁ ብሎ በሄሎ ታክሲ አማካኝነት ጥብ አርጎን በልቶን በዙር የመጡ እነዚህ ሁለት ሰዎች በጋራ 3.5 በ7 ሚሊዮን ብር መኪና እናስመጣለን ብለው ፊንቴክ ኢንቨስትመንትን የመሰረቱ። እንግዲህ ፊንቴክ ኢንቨስትመንት በ7 ሚሊዮን ብር ነው የተቋቋመው። መኪና የማስመጣትን ፍቃድ ያወጡት የለውም። አሰግድ እያሱ ለበሶ ማለት የፊንቴክ ኢንቨስትመንት ስራ አስኪያጅ የነበረ ሰው ነው። ዳንኤል ዮሐንስና አሰግድ እያሱ ለበሶ ከተባባሪዎቻቸው ጋር አሁን ላይ እስር ቤት ያሉ ሰዎች ናቸው። በመጨረሻ ምን ይላል? ሁሉም በኢትዮጵያ ባንኮች እነዚህ ሰዎች የሚያንቀሳቀሷቸው ገንዘቦች በጠቅላላ እንዳይንቀሳቀሱ በጣም ጥሩ ነገር ታግዷል። በአዲስ አበባ መሬት ልማት ላይ ያላቸው የማይንቀሳቀስ ሀብት በጠቅላላ እንዳይሸጥ እንዳይለወጥ፣ ለአዲስ አበባ ተሽከርካሪና አሽከርካሪ ባለስልጣን እነዚህ ሰዎች የሚያንቀሳቀሷቸው ተሽከርካሪዎች መሸጥ መለወጥ እንዳይችሉ በፍርድ ቤት ታግዷል ይላል። እነዚህ ሰዎች እንግዲህ የስንቱን ቤት ያስለቀሱ፣ የስንት ሰው እንባ ያለባቸው፣ ስንት ግፍ የሰሩ ዛሬም ላይ በተለይ እነዚህ አምባሳደር ነኝ ብለው ህዝብን ያስበሉ ሰዎች አሁንም ሀገራችን ላይ እሽኮሎሌ የሚሉ ናቸው። እነ አባይ ቲቪ፣ እነ ናሆ ቲቪ፣ እነ ሪፖርተር ጋዜጣ ማስታወቂያ በመስራት የተባበሩ ስለሆኑ ስለዚህ የአዲስ አበባ ከተማ የመሬት ልማት አስተዳደር ተሽከርካሪና አሽከርካሪ ባለስልጣን እንዲሁም በኢትዮጵያ ሁሉም ባንኮች አንብቧቸው፣ ሁሉም ባንኮች ያሉ የነዚህ የጠራሁላችሁ ሰዎችና ድርጅቶች ባንክ አካውንት እንዳይንቀሳቀስ ስለታገደ ሁላችሁም እንድታውቁት በዚያ ይደርሳችኋል ኦልሬዲ። ነገር ግን የማታውቁ ከሆነ በዚህ አካባቢ መሯሯጥ ሊኖር ስለሚችል ንብረቶቻቸውን ለመሸጥ መሯሯጥ ሊኖር ስለሚችል የመሬት ልማት ላይ የምትሰሩ ተሽከርካሪና አሽከርካሪ ባለስልጣን ላይ የምትሰሩ በሁሉም ባንኮች የምትሰሩ ሰራተኞችና የስራ ኃላፊዎች እነዚህን የተጎዱ ሰዎች ታሳቢ በማድረግ እንድትተባበሯቸው ለመጠየቅ ነው። ያው እንግዲህ ብዙ ታግለን ነበረ፣ ብዙ ሰዎችን አድነናል፣ ብዙ ሰዎች ደግሞ ተበልተዋል። ያለው እድል አሁን ወደ ህግ መሄድ ነውና ጎበዝ ሰዎች ወደ ህግ ይዘውት ሄደው ይህንን ውጤት አምጥተዋል። ትግሉ እንግዲህ ይቀጥላል ማለት ነው። እንደሰማችሁት ነው። በሚገርም ሁኔታ እንግዲህ የነዚህ ሰዎች ንብረት እንዲህ ያስተውላል። ያው ታውቁታላችሁ የኢትዮጵያን ነገር አብዛኛውን ንብረታቸውን በእርግጠኝነት ውጭ ነው እንደሚኖር፣ ይሄ ማንም ሰው የሚያደርገው ነገር ነው። በሌባ አካባቢ ያለ ማለት ነው። ከዚህ በፊትም እንደሰማችሁት በተለይ መንሱር ጀማል ከዚህ ከከተማ ሁሉ ወጥቶ ወደ ሌላ ሀገር ሄዶ ተመልሶ መጥቷል። ነገር ግን ያው የታወቀ ነው እነዚህ ሰዎች እንዲህ ዝም ብለው በቀላሉ የሚያዙ ሰዎች እንዳሉ ነው ይታወቃል። አሁንም ቢሆን ፍረጃ ሳይሆን ያስኩት እኔም ቢሆን ምንድነው የደሃ ገንዘብ የምስኪን ደሃ እየተወሰደ የትም አይደረስም። እግዚአብሔር ራሱ የሚፈታው አይነት መንገድ ይኖራል። በዚህ በጾም እንደነዚህ አይነት ትልቅ ተስፋ ስንሰማ ደስታ ነው ይሄ በእውነት። ምክንያቱም እነዚህ ሰዎች ስንት አይነት ህይወት ያላቸውና በጣም ብዙ ታሪክ አለ። ከዚህ በፊት ሰምታችሁት ይሆን አላውቅም። የበጣም ብዙ ሰው ትዳር ፈርሷል። የሞተ ሰው ሁሉ አለ። ንብረታቸውን የሸጡ ሰዎች ሁሉ አሉ። እና በጣም በብዙ አይነት መንገድ ውስጥ እንግዲህ ይሄ ነገር የታለፈ በሺ የሚቆጠር ህዝብ ያለቀስበት የብዙ ሺህ ሰው እንባ ነው መጨረሻ ለእንደዚህ አይነት ሁኔታ የደረሰው ማለት ነው። እነዚህን ሰዎች ስም መጥራት ነው ራሱ የማልፈልገው። ለምንድን ነው? በጣም ብዙ ጊዜ ታምተዋል፣ ብዙ አይነት ነገሮች ላይ ታይተዋል። ብዙም ከባድ ለሀገራችን በተለይ ከባድ የሆኑ ነገሮች ላይ ሲሰሩ ሁሉ ተገኝተዋል። ነገር ግን የሚይዛቸው ወይም ኤቪደንስ ብሎ የሚያስቀምጣቸው ስለሌለ እስካሁን ድረስ ተትቶ ነበር። አሁን ግን በስነ ስርዓቱ እገዳ ሁሉ ተደርጓል ማለት ነው። እግዚአብሔር ይርዳቸው። እንግዲህ ይሄንን ደስታ ለሰሙና እንዲህ ፕሮሰስ ወደዚህ መስመር ሊሄደላቸው እንግዲህ ለተጎጂው ህብረተሰብ በሙሉ ጥሩ መልክ የሚይዝላቸው ነገር መስሎ ይታየኛል። በተረፈ አዲስ ነገር ካለ ወደፊት እንደዚህ ቀረብ አደርግላችኋለሁ። መልካም ጊዜ ይሆንላችሁ። ደህና ሁኑልኝ በኔ በኩል። ፊንቴክ አሁን በሌላ መንገድ ስለተያዘ አሁን
ብዙ ባናነሳው ምክንያቱም አንተን አምኖ ሰርሽ ኮን ያስተዋወቀው ታይተህበታል። ይሄን ቋንቋ ብዙ መጠቀም ከባድ። ምክንያቱም እኔን አምኖማ ቢሆን እኔ ያስተዋወኩት 80 ሚሊዮን ብር ቤት ይገዛል እኮ ሰው አይደለ? አቅሙ አይደለም ያኔ አይደለ? የፊንቴክ ኢንቨስትመንት ግሩፕ አባላቶች ከአንድ ሰው በቀር ሁሉም ቁጥጥር ስር ውለዋል ብለውናል። እንግዲህ አሁን ደግሞ ወደፊት ምን እንደሚፈጠር የሚጣራ ይሆናል። ህብረተሰቡ ግን እንዲያውቁት የምንፈልገው ነገር ቢኖር በሀገራችን ላይ ቤትን፣ መኪናን፣ የተለያየ ንብረቶችን በማስመልከት ቅድመ ክፍያ ትንሽ ብር አስገቡና የዕቃው ባለቤት ትሆናላችሁ በማለት ብዙ ሰው ተጭበርብሯል። ፕሊስ ህብረተሰቡ እንዲጠነቀቅ ትምህርት እንዲወስድ ታዋቂ ሰዎችም ቢሆኑ ባልተረጋገጠ ነገር ላይ ገንዘባቸውን እንዳያውሉ ስንል እኛ እንመክራለን። ወደ ቀጣዩ ቪዲዮ አለፍን። ቀጣዩ ዳረግነው ቪዲዮ አለፍን። አሸናፊ ይህንን ወጣት ብዙዎቻችሁ በቲክቶክ ሚዲያው ላይ ታውቁታላችሁ። ቲክቶከር ነው። ድምፁ፣ አክቱ፣ ስታይሉ ሁሉ የሴት ነው ተብሎ ትችት ደርሶበት ዊዝድሮ ሞልቶ እስከ መውጣት የደረሰ ልጅ ነው። አሁን ላይ ምን እያደረገ ነው? አሁንስ የትኛው ዩኒቨርሲቲ ተቀብሎት እየተማረ ነው? እሱስ ምን አይነት ሁኔታ ላይ ነው ስንል እንግዲህ የእሱንም ሁኔታ ከሰሞኑ ትኩስ ከሆኑ መረጃዎች አንዳንዱን አይተናል። እሱ ደግሞ ከራሱ አንደበት ያለውን ብንሰማ ጥሩ ነው። በድምጽ ንገራቸው። መጀመሪያ ስተኛ የነበረ አስተሳሰብ ምንድነው? አሁንስ እንስሩ ፕሮሰስ ያው ወደ 5 ወደ 6 ወር ሆነን ሰው አንድ ዶርም ውስጥ ሰው አሁን ያለ አስተሳሰብስ ምንድነው? ቴል ደም ፍራንክሊ እውነቱን ንገራቸው። አዳምጡ። ያው ጮክ በልና ወደ ተጋበል። እሺ እኮ ችግር የለውም ንገራቸው። በቃ መጀመሪያ ስተኛ የነበረ አስተሳሰብ ነው። ስተኛ አስተሳሰብ አለቀ። ለካ መጀመሪያ ሳይሆን እንደዚህ ልጅ ይመስለኝ ነበር። that's frankly ተናገር and then አሁን ደግሞ እንደዚህ ልጅ ነው። that's ታለቀ። ይሄን ነው የምትነግራቸው። ያው መጀመሪያ አሹን ስገናኘው ልክ ያው እንደናንተ አይነት እንትን ነበር እየተነበረ ነበረኝ ማለት እንደነሱ አይነት ጌም ምናምን በቃ ለየት ያለ ድርጊት የምታደርጋቸው ነገሮች የምትሰራቸው ነገሮች እንዳለ ትንሽ ለየት ስለሚሉ ያው ሌላ ነገር ወደ ማሰብ ልክ እንዲህ በቃ ግር ያለ ነገር ከሰው ለየት ያለ ይገፋፉ ነበር። ሌላ ነገር እንድታስብ አንድ ከወንድ ያለ ለየት ያለ ነገር ስለምናይ ያልተለመደ ነገር ስለሆነ ትንሽ ግር ላይ ነበረ። ግን ደግሞ ኢንስሮ ፕሮሰስ ደግሞ በጊዜ ሂደት ስታውቁት እንደዛ እንዳልሆነ ትረዳላችሁ። እናም ደግሞ የእናንተ እንዲህ መሳደብ እሱ ላይ እንትን ማለት የባሰ እሱ እንደሌላ ነገር ስለሚቀጠው እሱ ማገዝ የምትፈልጉ ከሆነ እባካችሁን ተባበሩት። የምን ማገዝ ነው? አንዳንዶቹ ደግሞ ሴት እንደዚህ ጌን ስታፍ ሺት ምናምን እያሉኝ ነበረ። በጣም አስፈሪ ነበር ለእኔ። በጣም አስጊ የሆነ ጊዜ ነበረ እውነት ለመናገር። እኔ የሴት ጓደኛ መርጣለሁ ለቤስት ፍሬንድ ኖ ኩዌስችን። ወንድ በጌታስ ሴቶች ብቻ የሚሰሩበት ጂም ካለ ሜቢ የሴቶች እንደዚህ ምናምን ሳይሆን ከሴቶች ብዙ ሴቶች ያሉበት እነሱ የሚሰሩበት አይነት ከሆነ ከነሱ ጋር ነው ቤስት ፍሬንድ መሆን የምፈልገው አልኩሽ አይደለ? ያ ሜቢ እግሩ እኔ ላይክ እንዲገረጣ አልፈልግም። የሚወንድ ልጅ በደንብ ቆንጆ እግር እንዲኖረው ፈልጋለሁ። የአንስ ልጅ ግን እንደዚህ እንዲቀባበጥ ፍር ቀለም ምናምን አይደለም። ሳይንስ ይገዛኛል። አማኝም አይደለሁም። ቴል ሚ እስቲ ሪሊጅንህን መናገር ትችል? የለኝም። I'm agnostic. I'm not deciding yet. ገና አልወሰንኩም። አምላክ ይኖር አይኖር አላውቅም። ግን አምላክ ቢኖር እንደዚህ እኛ እንደምንላቸው ሪሊጅን ውስጥ እንዳሉት አምላክ እንዳልሆነ አውቃለሁ። ይሄ እዚህ ጋር ስለምታዩት ልጅ ሰሞኑን አንዳንድ ነገሮች እየተወራበት ነው እና እሱም አፕሩቭ እያደረገው ይመስለኛል። ወጥቶ ስለዛ ነገር ያብራራ መብቴ ነው እኮ ምናምን እያለ ብቻ አንድ ጊዜ ይሄ ልጅ በጣም አሳዝኖኝ ነበር። የሆነ ቪዲዮ ሰርቶ በጣም ማለት ነው። ምን አይነት ቪዲዮ ሰራ? ተማሪ ያለው ወንዶች ተማሪዎች በጣም ቡሊ ያደረጉኝ ነበር። ባነጋገሬ፣ ባካሄዴ፣ ይሄ በማደርጋቸው ነገሮች በጣም ነበር እንትን የሚሉኝ፣ ሙድ የሚያዝብኝ። ከዛ ራሴን እስከ መጥላት፣ ትምህርት ቤት መሄድ እስከ መጥላት ብዙ ነገር ደርሶብኝ በግድ ትምህርቴን ጨረስኩኝ ብሎ ቪዲዮ ሰራ። ያንን ቪዲዮ ሳይለት እግዚአብሔርን የእውነቴን እንዴት እንዳሳዘነኝ በጣም ነው ያሳዘነኝ። ለምን አሳዘነኝ? እኛ ሃይ ስኩል ተማሪ እያለን ይሄ ልጅ ራሱ ልክ እንደዚህ አይነት ልጅ የነበረ አንድ ጓደኛ ነበረን፣ የክፍል ተማሪ። ጥፍሩ እዚህ ነው የሚደርሰው።
እኛ በረፍት ሰዓታችን ኳስ ስንጫወት እሱ ቁጭ ብሎ ጥፍሩን ነው እንትን የሚለው የሚያጸደው እግሩን እንደዚህ አጠላልፎ ከሴቶች መሃል ገብቶ ቁጭ ብሎ ሲያሽካካ ነው የሚውለው። ከዚህ ልጅ ጋር ማንም ጓደኛ መሆን አይፈልግም ነበር፣ እኔንም ጨምሮ ማንም። ስለዚህ ምርጫው ማን ነው? ሴቶች። ከሴቶች ጋር ይውላል። በነበረው የሴትነት ባህሪ ላይ ይጨምርበታል። ምክንያቱም ሰው ማንን ይመስላል? ውሎውን። የዚህ ልጅ ቪዲዮ ሳየው ያኔ በስዬ ቢሆን ኖሮ ያንን ልጅ እኮ ተው ጥፍርን አታሳድግ፣ እንደ ወንድ ሁን፣ እንደ ወንድ አንዳንድ ነገሮች አድርግ ብዬ ቢሆን ኖሮ ብዬ የሚል ሐሳብ ስላሰብኩኝ ነው ያሳዘንከኝ። አንተ አሁን ይሄኛው ልጅ ይሄኛውን ቪዲዮ ስሙታል። ከሴት ጋር ጓደኛ ምትሆን ይሻልታል ከወንድ ጋር ማስተውጣታል? ጀስት ጓደኛ ቤስት ፍሬንድ ሴቶች። ለምን? ቢካዝ እነሱ ለመቅረብ በጣም ቀላል ነው። ዚያር በጣም ፈኒ። ከዛ በመቀጠል ደግሞ በቃ ከእነሱ ጋር የተለያዩ ነገሮችን ለማድረግ አሁን ካለኝ ፐርሶናሊቲ ጋር በጣም ቀላል ነገር ነው ለእኔ እና እኔ የሴት ጓደኛ መርጣለሁ። ሴቶችን ነው ጓደኛ ማድረግ የምትወደው? ሴቶች ፈኒ ስለሆኑ ወንዶችን ስላላየ ነው። እግዚአብሔርን አሁን ይኸውልህ ወንዶች ሊያቀርቡ አይፈልጉም። ወንዶች ሊያቀርቡ የማይፈልጉት ነገረ ስራ የሴት ስለሆነ ትጨንቃለህ። አሻሽለው ይህን ነገር። ጂም ግባ፣ ንግግርህን እንደ ወንድ ለማድረግ ሞክር፣ አካሄድህን ለመቀየር ሞክር። ሆርሞንህን መቀየር ባትችል አንተ ውጫዊ ገጽታህን መቀየር አትችልም እንዴ? ሲገባህ ልጅ እያለህ ጥሩ ምንም ነገር ስለማታውቅ በቃ ችግር የለውም። አሁን እኮ ገብቶሃል አይደል? ድምፅህን የማቅጠን የማወፈር ጉዳይ አይደለም። እንደ ሴት ማውራትህን ተው። እኔ አሁን እስኪ ኤላ እንደ ሴት አውራ ብትለኝ እንደ ሴት ሆኜ ማውራት ልችል ይችላሉ። እንደዛ የሚሰሩ እንትን ድራማ የሚሰሩ ሰዎች አሉ አይደል እዚህ ቲክቶክ ላይ። እናንተም ቀሚስ የለበሳችሁ የምትለብሱ ድራማ የምትሰሩ ሰዎችም እረፉ። በዚህ አጋጣሚ ይኸውላችሁ ለእናንተ እንደዚህ አይነት ሰዎች አይቀፏችሁ። ምክንያቱም ቀስ እያላችሁ የተለማመዳችሁት ነው። ቀሚስ ለብሶ ሻሻ አድርጎ ሊፕስቲክ ምናምን አድርጎ መስራት ኖርማል እየሆነ ስለሆነ ለእናንተ እንዲህ አይነት ወንዶች ስታዩ ምንም ላይ መስላችሁ ይችላሉ። ምን ልልህ መሰለህ፣ አንተ ወንድ ልጅ እንደ ሴት አክት ማድረግ ለማስመሰል የሚችል ከሆነ አንተ እንደ ወንድ አክት ማድረግን እያስመሰልክ ለምን አትለማመደውም? ለምን ጂም ገብተህ ሰውነትህን ደንደን አድርገህ የወንድ ተክለ ሰውነት እንዲኖር አታደርግም? ምንድነው እንደዚህ አይነት ቪዲዮ መስራት? አንድ ተራ ማንኛውም ወንድ ቢሰራው ችግር የለውም። አንተ ላይ ነውር የሚሆኑ ነገሮች አሉ፣ ለአንተ ደስ የማይሉ ነገሮች አሉ። አንድ ጂም የሚሰራ የሆነ ወንድ የሆነ ሰው እንዲህ ሲል ዝም ብሎ ሙድ ተይዞበት ያልፋል። አንተ በቃ እየታማህ ነው። እዛ ላይ መጨመር የለብህም። ይህንን የምነግርህ ለመሰለህ እኔ እየተወራብህ ያለው ነገር አንተም ማረጋገጡ ደረጃ እንትን ማረጋገጥ በሚመስል ደረጃ እቺ ስለ ኩዊን ኦፍ ቲክቶክ ስላልካት ልጅ ስላልከው ልጅ ጾታ ቀይሮ ነው መሰለኝ አሁን እናንተ ስታወሩ የሰማሁት። እኔ አላውቀውም። እንደዚህ አይነት ነገር ውስጥ እየገባህ ካልሆነ ከዚህ ነገር መውጣት በቃ ማስመሰል ጀምርና ወንድ መሆን፣ እንደ ወንድ ማውራት፣ እንደ ወንድ መራመድ ምናምን እያስመሰልክ ሞክረውና ባህሪ አድርገው። በቃ ጂም ስራበት፣ ጂም ዋል፣ ከወንዶች ጋር ዋል። አሁን ወንዶች አያስውሉም፣ አብረው ከአንተ ጋር ጓደኛ መሆን አይፈልጉም። እንዲፈልጉ ትንሽዬ ነገረ ስራን ቀየር አድርገውና ከወንዶች ጋር ዋል። ሴቶችን ለጓደኝነት ጭራሽ አትምረጣቸው። አንተ አባት መሆን አትፈልግም እንዴ? ትፈልጋለህ? በቃ የምታገባ ሴት ልትኖር ትችላለች እኮ ኖርማል ነው። ልጅህ ግን እንዳንተ አይነት አባት ይቀፈው ይችላል። አባትህን ጥራ ተብሎ ትምህርት ቤት ሲሄድ እንደዚህ አክት የምታደርግ ከሆነ ይመቸኛል ብለን እኛ ያንን ለመሆን ስንጥር ወደዛ ነገር እየተሳብን ስለምንሄድ ፕሊስ የኛን የሀገር ባህል፣ ወግ፣ ሃይማኖት ነገሮቻችንን ሳንጥል የምንፈልገውን ነገር ከራሳችን ጋር እያስተያየን ደግሞ ይሄ የኔ ሀገር ባህል ነው ወይ የሚሉትን ጨብጥ ከኔስ ሰው ምን ይማራል? ቲክታከር ነኝ ብዬ እዚህ ጋር ከወጣው ተከታይ ይኖረኛል። ለተከታዮቼ ምንድነው ማስተምረው የሚለውን
ከግንዛቤ ውስጥ በማስገባት ብንጠነቀቅ ይሻላል። እንግዲህ አንተ ወንድሜ እምነትም የለኝም ብለሃልና ፕሊዝ አሁን ያለበት ነገር እኔም ትንሽ ስላጠራጠረኝ ከዚህ ነገር ብትቆጠብ መልካም ነው ላለው ጋይዞች። እንግዲህ ወደ ቀጣዩ ቪዲዮ አለፍን። ወደ ቪዲዮ በመቀጠል እንግዲህ ስለ ነፃነት ወርቅነህ ብዙ ተብሏል እና ይህን ቪዲዮ እንኳን መስራት አልፈለኩም። ነገር ግን ጋዜጠኛው አባይ ቲቪ ላይ ቀርቦ እኔ ከዩቲዩብ የምጠቀመው ነገር የለም መተዳደሪያም አይደለም የነፃነት ወርቅነህ እውነት ይውጣ በሚል ነው የሰራው ሲል ተደምጧል። ብዙ ያልተሰማ ነገሮችንም ነው። በነፂ መሞት ያላረፉ ሰዎች አሉ። እነዚህ ሰዎች እንዲያርፉ ነው እኔ እድል የሰጠው። ሰዎቹ ሲናገሩ ሰምተሻቸው ከሆነ አንድ ነገር ተናግረዋል። እኛ ያጣነው ወንድማችንን ነው፣ እናንተ ያጣችሁት የምታደንቁትን ሰው ነው። ኢሜክ ሴንስ አይደለም? አየሽው? ለኢትዮጵያ ሕዝብ ነፂ የሚያደንቀው ሰው ነው። ለወንድምና ለእህቶቹ ነፂ ወንድማቸው ነው። ወንድማቸው ሲከፋቸው ከጎናቸው የሚሆን የቤት ኪራይ ሲቸግራቸው የሚከፍልላቸው አጠገባቸው ነው የሚያጽናናቸው። ወንድምነቱ ብቻ በቂ ነው። ወንድ በቂ ነው። ወንድምነት እኮ ኢስ ሞር ዳን ኢነፍ አይደለም? ወንድም መሆኑ ብቻ በቂ ነው። ዱርዬ ቢሆን የማይረባ ቢሆን የማይጠቅም ቢሆን ወንድምነቱ ብቻ እኮ በጣም በቂ ነው። በቃ ወንድም ነው። ማንስ የማን ወንድም ጠባቂ አይደል እንደሚሆነው ወንድም ነው። ይሄ የተሰማቸው። ስለዚህ ምንድነው ያሉት? እኛ ያጣነው ወንድማችንን ነው፣ እናንተ ያጣችሁት። ይሄ ከዚህ ነው የተነሱት። እናንተ ያጣችሁት የምታደንቁትን ሰው ነው፣ እኛ ግን ወንድማችንን ያጣነው ብለው ነው እኔ ጋር የመጡት። ዘን it took me like 3 weeks ይሄንን ፕሮግራም ወደ 3 ሳምንት ፈጅቶብኛል። 3 ሳምንት ለማዘጋጀት ማለት ነው። በዚህ 3 ሳምንት ውስጥ ወደ 30 ምናምን የሚሆኑ ሰዎች አናግሬያለሁ። አውርቻ በደንብ በስልክ አውርቻለሁ፣ በአካል አውርቻለሁ፣ ጊዜ ወስጄ አውርቻለሁ። በደንብ ነው ያወራሁት። ይሄንን ስልሽ ከማን መሰለሽ? ከሚያውቁት ሰው ጀምሮ አብረው የሰሩትን ጓደኞቹን፣ የቅርብ ሰዎቹን፣ ቤተሰቦቹን፣ በዙሪያ ያሉትን በጣም ብዙ ሰዎች ሄዶ የሚዝናናበትን ቦታ ቤት እዛ ጋር ያየ ሰው የነበረው ሁኔታ በደንብ ነው። ወደ 30 ምናምን ሰው በደንብ ነው ያናገርኩት። አንድ በይ። ሁለተኛ ጥጉ መጨረሻ ያናገርኩት ሰው አስናቀን ነው። ጓደኛውን 29 ዓመት ወዳጄ ነው ይል የነበረውን አስናቀን ለ1 ሰዓት ከ11 ደቂቃ ያክል አውርቼዋለሁ። ኦኬ። በዚህ ሂደት ውስጥ ከየት እንደሄድኩኝ ማሰብ ትችያለሽ። እዛ ቤት ውስጥ ሲኖር የነበሩ ሰራተኞችን አግኝቻለሁ። የቤት ሰራተኛ አውርቻለሁ። ከዚህ በፊት እዛ ቤት ውስጥ ትሰራ የነበረች የቤት ሰራተኛ አግኝቻለሁ። ኦኬ። እዛ ሰፈር ውስጥ ያለ የሚያውቀውን ሰው አውርቻለሁ፣ አናግሬያለሁ። ሰፈሩ መሪ ድረስ ሄጄ ማለት ነው። መሪ ታውቂዋለሽ? ነፂ ይኖርበት የነበረበት ቤት አካባቢ የባለቤቱ እናት ቤት ማለት ነው። ከእስከ የምችለውን ያክል አውርቻለሁ ማለት ነው። ለምን መጓዝ ፈለክ? ምክንያቱም ቤተሰብ ነህ ወይ የቅርብ ወዳጅ ነህ ወይ አንተ ከነገሩ ጋር ምን ግንኙነት አለ ብሎ የሚያስቡ ሰው አሁን የህዝብ ጥያቄ ነው የምጠይቅሽ እና ክሊር ማድረግም ስላለብን ትክክል ነሽ። ለምንድን ነው 30 ሰዎችን በነፃነት ጉዳይ ማውራት ይፈለኩ? ምን ነበር አላማ? ምንድን ነው? ሴንሲቲቭ ስለሆነ ነው ጉዳዩ በጣም ሴንሲቲቭ ነው። አየሽው? አሁን እኮ መነጋገሪያ ሆነ። ሴንሲቲቭ ነው። ለምን ከተባለ ነፃነት ነው። በቃ ነፃነት በጣም ተወዳጅ ነው። ነፃነት በጣም የሚያምር ህይወት ያለው ሰው ነው። ነፃነት በጣም የሚገርም ሰው ነው። የእውነት በጣም የሚገርም ሰው ነው። እኔ ባወቅኩትኝ ጥቂት ጊዜ ነው ያወቅኩትኝ። እኔ ነፂን አይደለም ጥቂት ጊዜ መጨረሻዎቹ ወቅቶች ላይ ናቸው የኔ ወዳጅ የነበረው። ማለት ወዳጅ ስልሽ ወዳጅ ነው፣ ጓደኛ እያልኩ አይደለም። ጓደኛ ስትሆኚ ጥግ ድረስ የምታውቂው ነገር አለ። እንደ ወዳጅ መቅዲ ወዳጄ ነሽ መቼም አይደለ? ተገናኝተን አውርተናል። ቡና ስቱዲዮ ሲመጣ ቡና ጋብዝሽኝ ታውቂያለሽ ከዚህ በፊት አይደለ? በቃ እንደ ወዳጅ ነው። አንተና የተባለው ነገር ተጋጨብኝ። እኔ እዛ ነው አሁን በደንብ የምጠይቅ። አየሽው? ጓደኛ ሲሆን ግን ሌላ ሌቭል ነው። አሁን ነፂ በጣም ጓደኛዬ ነው ማለት አልችልም። ነፂ ግን ወዳጃችን ነው። አብሮን ሻይ ጠጥቷል፣ አብሮን ቡና ያወራን ነበረ፣ ጊዜ ወስዶ ከኛ ጋር ይነጋገር ነበረ። ገባሽ? የሆነች ጭኮ በጣም ብዙ ያውቃል ብዬ አስባለሁ። ጭኮ በጣም ብዙ ጊዜውን ያሳለፈው ጭኮ ነው ብዬ አስባለሁ። የመጨረሻውን አመት ስፔሻሊ ሊሞት 3 ወር እስከሚቀረው ድረስ ረጅሙን ጊዜ የሚያሳልፈው ጭኮ ነበረ። ማንም ጭኮ አካባቢ ላይ ያለ ጭኮ የሄደ ሰው ጭኮ ሬስቶራንት ማለት ነው ነፂን አያጣውም ነበረ። ይሄንን እንግዲህ ፕሮግራሙን የምትከታተሉ ሰዎች ታግዙኛላችሁ። ያት በተአምር አታጭውም ነበርና እዛ ነበር መገናኛችን። የጭኮ ባለቤቶች ጓደኞቼ ስለሆኑ እኔ ብዙ ጊዜ ይሄን ነበረ
ገባሽ? እዛ ነው የተዋወቅ ነው። የጭኮ ባለቤት ጓደኛዬ ነች። ባለቤቷም ቴዲ ጓደኛዬ ነው። በነገራችን ላይ እነ ቴዲ ደግሞ በነፂ ህይወት ላይ በጣም ትልቅ ነገር አድርጓል፣ ይታወቃል። በኋላ ላይ አስፈላጊ ከሆነ ሜንሽን እናደርጋለን። ግን በዚህ ምክንያት ከነፂ ጋራ በጣም ወዳጆች ሆነን በዙሪያ ያሉት ሰዎች ከነሱ ጊዜ እናሳልፍ ነበር። የሚያወራሽ፣ የሚነግርሽ፣ የሚያጫውተሽ የሚነግርሽ እውነት አለ። አሁን ይሄ እውነት አወኩኝ ብዬ አይደለም እነዚህን ቤተሰቦች የጋበዝኳቸው አስምሩልኝ አይደለም፣ በተአምር አይደለም። እውነቱ የኔ ሳይሆን የቤተሰቦቹ እውነት ነው። ይሄንን ልክ ፕሮግራሜ ሲጀምር አይተሽው ከሆነ አጋጣሚ በሽምግልና ለመጨረስ ሞክረን ነበረ ከአስናቀ ጋራ። ጸብ አይደለም ችግሩ ጸብ አይደለም፣ ጸብ አልነበረም በሽምግልና የሚባለው። አልተጣሉም እነዚህ ሰዎች። ግን ይሄንን እውነት ተስማምተን በቃ እናንተም ካሁን በኋላ አታውሩ፣ እናንተም ዝም በሉ፣ አንቺም ዝም በይ፣ አንቺም አቁሚ፣ በቃ ተው የሚለውን ነገር ለመፍታት በቃ ሳይወጣ ለመፍታት እየታገለ ነበር እስከ መጨረሻ ሰዓት። መጨረሻ ላይ እህትየው ነው አይሆንም ማለት መውጣት አለበት ስትለይ ታስታውሺ እንደሆነ ቪዲዮን ታስታውሱት እንደሆነ እኔ ፕሮግራም ላይ ያለው ቪዲዮ መኪና ውስጥ ሆኜ ነው የቀረጽኩት አስታውሳለሁ። ድንገት ከቤት ልወጣ ስል ተደወለልኝና የግድ መለቀቅ አለበት ብላ የኔ ፕሮዳክሽን ማናጀር ስነግረኝ ቀጥታ ምንድነው ያደረኩት? ስልኬን አውጥቼ በስልክ ነው የቀረጽኩት መኪና ውስጥ ሆኜ። ይሄ የኔ እውነት አይደለም፣ የነሱ እውነት ነው፣ የቤተሰቡ እውነት ነው። ግን የቤተሰቡን እውነት ልናፍነው ስለማይገባ ወደ እናንተ አድርሰናል። አስምሩበት ብዬ ነው የተናገርኩት። አሁንም ይሄንን ነገር እንዲያሰምሩበት የምፈልገው ተመልካቾች የቤተሰቡ እውነት ነው። አሁን እንዳልከኝ እንግዲህ እውነትን ይዘው የሚመጡ ሰዎች አሉ። እውነትን የምናስተጋባ ሰዎች ደግሞ እንደ እውነታው ያህል ለህዝብ ይመጥናል ወይ? ሰው በምን መንገድ ሊረዳው ይገባል? ምን ያህል ተጠያቂነቱ ላይ እኛም እኮ አለን። አምጥተህ አምነህበት ስታቀርባቸው እነዛን እንግዳዎች ከዛ ጀርባ ምን አውቆ ነው? ምን ተማምኖ ነው? ምን እውነት ይዞ ነው ብሎ ሰው ይጠይቃል። ምናልባት እውነት ካላቸው በላይ እኮ እኛ የምንጠይቅባቸው እንደ ጋዜጠኛ እኮ የምንጠይቅባቸው ብዙ ጉዳዮች አሉና እንዴት መጡ አንተ ጋር የነጻነት ቤተሰቦች ብዬ አሰብኩኝ። አንዳንድ ጊዜ እኛ ፈልገናቸው የምንሄድ ሰዎች አሉ። አንዳንድ ሰዎች ደግሞ ለዩቲዩባቸው ግብአት እንዲሆን ብለው የሚያስቡ ሰዎች አሉ። አንዳንዶች ደግሞ ራሳቸው እውነቱን ይዘው ምን ተነፍስበት ቦታ አጣን፣ የት ነው የኛን እውነት የምናወራበት ብሎ ደግሞ ይመጣሉ። ከሶስቱ በየትኛው መንገድ ነበር የመጡት? እኔ እንግዲህ ሁሌ እንደምለው ነው፣ እኔ ዩቲዩብ መኖሪያ አይደለም። በጣም ማለት የዩቲዩብ ሳንቲም በጣም ትንሽ ሳንቲም ነው። 22 ሰራተኞች አሉኝ። ስለዚህ 22 ሰራተኞች ያሉት ሰው ዩቲዩብ ሊያኖረው አይችልም። ማለት ዩቲዩብ መኖሪያችን አይደለም። እኛ ፕሮፌሽናሎች ነን፣ ትልልቅ ፕሮጀክቶች የምንሰራ ሰዎች ነን፣ ትልልቅ ስራ የምንሰራ ሰዎች ነን። ስለዚህ ዩቲዩብ መኖሪያችን አይደለም። እንደዚህ አይነት ሜንታሊቲም የለኝም። ጀግና ሚስት እንዳለችኝ ደግሞ ይታወቃል። ሰው ፖይንቴ እሱ አልነበረም። ሰዎቹ ግን መጥቷል እኔ ጋር። ሰዎቹ ሲመጡ እንዲህ ብለው ነው የመጡት። ይሄ ነገር እኮ እውነት አይደለም። ለምሳሌ ያክል እዛ ላይ ተነሳው ነጻነት ሚስት የነጻነትና የሚስቱ ነገር ካበቃ 4 ዓመት ሆኖታል ብለው መጥቷል እኔ ጋር። 3-4 ዓመት ሆኖታል ካበቃ ብለው ሲመጡ ጆሮሽን ሰጫለሽ እንደ ሚዲያ ሰው አይደለም። ኦኬ ሰው ምንድነው የምትፈልጉት? በቃ እኛ እንረፍ፣ ዝም ይበሉ። አሁን የገንዘቡን ጉዳይ አይደለም። በጣም ብዙ ቦታ ላይ እያየሁ ነበረ። ምንድነው ጎፈንድሜ ከመጣ በኋላ በገንዘብ ተጣሉ ምናምን ነው። ለምንድነው ከገንዘብ ማንወጣው? ለሰው ስሜት ለምንድነው ማናስበው? ስለ ሰው ስሜት ለምን አናስብም? የሰዎቹ ስሜት ልጁ እኮ ሲያለቅስ ነበረ። የገዛ ቀብራችን የገዛ ለቅሷችንን ተቀማን። ትንሽ ድንኳን ሰምተሽዋል አይደል? ፕሮግራሙ ላይ ታናሽ ወንድሙ ሲናገር እኛ እኮ ጠይቀናቸው ነበረ። ትንሽ ለቅሶ ስጡንና ድንኳን ስጡንና እኛ እናልቅስ፣ እናንተ እንደፈለጋችሁ አድርጉት። በቃ እኛ ግን ወንድማችንን ያጣ ነው እናልቅስ። አየሽ እንዴት እንደሚያም ይሄ ያማል። እናልቅስ ብለን ነው ነፂ ከደጋጎቹ ጋር ነፍስህና በአጸደ ገነት ያኑረው። ለቤተሰብ ደግሞ መጽናናትን እንመኛለን። በመቀጠል ስለ ጉተማና ብሩ ብዙ ያልተነገረላቸው ደግሞ የሐረር ልጆች ናቸው። ብዙ ያልተነገረላቸው ልጆች ናቸው። ቲክታከር ናቸው። የቴዲ አፍሮን ዘፈን በዚህ መልኩ አቀናብረዋል። በጣም ፓወር የሚጠይቅ ዘፈን ነው። በእርግጥ ዘፈን ባናበረታታም ግን በጣም የሚገርም ኢነርጂ ይዘው ነው የመጡት። የእውነት ራሱ ቴዲ አፍሮ ቢመለከተው እስካሁን አይመለከተውም የሚል ግምት የለኝም። በ2 ቀን ውስጥ ሚሊየንስ ቪው ገብተዋል። እስቲ ቪዲዮውን እዩትና ሁላችሁም ኢነርጂያቸውን አድንቁላቸው። ላይክ ሼር ምናምን እያደረጋችሁ የነሱ ቲክቶክ ውስጥ ገብታችሁ ማየት ትችላላችሁ። እስቲ ቪዲዮውን በትንሹ እናስቃኛችሁ። ወደ ቪዲዮ
እሺ እቺን ቪዲዮ ደግሞ እስቲ ዘና ፈታ በሉባት። የኢትዮጵያው ቀጭኗና የኢትዮጵያ ወፍራሙ 250 ኪሎ የሚመዝነውና በጣም ቀጭኗ 35 ኪሎ የምትሆነዋ ልጅ አብረን ፍቅር ጀምረናል ብለው አንድ ሚዲያ ላይ ተደምጠዋል። እስቲ ይመጣጠናሉ ወይ ክብደታቸው፣ ቁመናቸው? ከዚህ የበለጠ እኛ ሌላ ነገር ውስጥ ገብተናል ብለዋል እና እስቲ ሁለቱን እንመልከታቸውና እስቲ እዩዋቸው እስቲ። በመጨረሻው እንግዲህ ወጣትን ያጋደለ ውበት ብለናል። እንግዲህ 3 ቀን ትምህርት ቤት ያዘጋችው ወጣት አሁን ላይ ሳይሆን ወጣትነት በነበረችው እድሜዋ ላይ 3 ቀን ትምህርት ቤት ተዘግቷል፣ በእኔ ጉዳይ ላይ ተገዳድለዋል ብላ ትንሽ እያስጨበጠችን ነው። ፈታ ዘና በሉበት። እስቲ እንመልከትና እናድምጣት። ጋይዝ እንግዲህ በሷ እድሜ በጣም ቆንጆ እንደነበረች ያመላክታል። ውበቷ አሁንም እንዳለ ነው። ግን በዛን ጊዜ የነበሩት የመገዳደል ነገር በጣም አልገረማችሁም? በዛን ጊዜ ያው አሁን ላይ ግን ብዙ እንደዚህ የለምና ኦልሬዲ እንግዲህ ያለፈ ታሪክ ነው። በእርግጥ የሚያስተምር ታሪኮች ናቸው። ጋይዞች በሚቀጥለው እንግዲህ ለእናንተ ይመጥናል፣ ፈታ ዘና ያስብላል፣ እንደዚሁም ቁም ነገር ያስጨብጣል ብለን የምናስበው ቪዲዮ ይዘንላችሁ እንመጣለን። እስከዛው ቸርን ሰንብት። ድጋሚ ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይመቻችሁ። መልካም ሳምንት። ጋይዞች እንግዲህ የድሮ እስቲ
ሰዓት ሆነ። ተነሽ በቃ ነገ እንሰራለን።